ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢማን ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር አልሐምዱሊላህ ሰላም ነን። እናንተስ ጋር እንዴት ናችሁ? ስራ፣ ጤና፣ አፍያ ሁሉ ሰላም አለን አልሐምዱሊላህ። ዘንድሮ እኛ ጋር ኢድ ፕሮግራም እንግዲህ ዩቲዩብ ላይ አለቀኩም ነበር። በዚህ መልኩ አሳልፈን ነበር። በጣም ነው ደስ የሚል ነበር። ደግሞ ያለውን ነገር ከስትራሃ ጀምሮ እቤት ንባቡ ምናምን እዚህ ጋር ደስ ይላል። ደግሞ ጥብስ አለ፣ አይቢ ያለ፣ ነጭ አይቢ ያለ፣ ክትፎ አለ። ሲቀጥል ደግሞ እንዳልኳችሁ እዚህ ጋር እዚህ ጋር ጥብስ ነው። እዚህ ጋር ደግሞ ምንድነው የሚባለው? ከሱ ቀጥሎ ደግሞ የሆነ በአተርክክ የሚሰራ ክትፎን አይቤ ማለት ነው። አተርክክና አይቤ ያኛው አንድ አይነት አይደሉም። እና በዚህ መልኩ ሰርተን ጥብሳችን እንዴት አያችሁት? ግን ጥብሳችን ደረቅ አይደለም፣ ለስለስ ያለ ነው። ለስለስ ያለ ጥብስ ነው የሰራ ነው ማለት ነው። ደረቅ ጥብስ አይደለም። ያኔ ጥብስ ላይ ደረቅ ጥብስ እንደዚህ አይሰራም። ያኔ ለስለስ ያለ ነው። በቤት ማሻላ ተባረካለ። እና በጣም ነው የሚያምር ነበር። እዚህ ጋር ውሃችን አለ፣ አሲር አለ፣ የፈለግነውን አነበር። እኔ የቤታችን ንባብ ነው። እንጀራውን አያችሁ ሲያምር ማሻላ ተባረካላ። እና ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ሰላም ነን። ከእናንተስ ጋር እንዴት ነበር? እንዴት አሳልፋችሁት? ውሏችሁ ሁሉ ሰላም ነዋ? እኛም ጋር እንዲህ በዚህ በአማረ ሁኔታ በጣም ደስ ይል ነበር። አሳልፈነዋል አለን። እና እንዴት ነው የበረታችሁ ነው? ጤና ሁሉ ሰላም ነው? አለን ማለት ነው ኢንሻአላህ ውድ እህቶቼ። ከዛ በኋላ ደግሞ እዚህ ጋር መተን ደግሞ እዚህ ጋር ደግሞ የምንባብ ነው ካላችሁ ኢድል አረፋ በሶስተኛ ቀን እስትራሃ ነው። በጣም ነው ደስ የሚል ነበር። ገና ዝግጅት ላይ ነው። ይሄ ምክር ደግሞ ያኔ ዝግጅት የተደረገ ነው እቃዎቹ እና እንደዚህ እህቶቻችን በዚህ በአማረ ሁኔታ ያን ደመቅ ሸብረቅ አድርገውታል። ምክንያት ደግሞ በእኛ ታውቃላችሁ ጉራጌና ስልጤ አንደኛው በቃት ብቻ በጣም ባረፈ ባለን በደንብ ዘነ ብሎ የሚታየው እንደዚህ ነው። ያኔ በመስራት ነው። እና ውድ ቤተሰቦቼ ግን ሰላም ራሱ አላልኳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ ሰላም ናችሁ ወይ? ኢንሻአላህ ሁላችሁ ባላችሁበት ቦታ ምድር ሁሉ ያለ ረህመት እዝነት አይለያችሁ። እንዴት ናችሁ? ውለዋችሁ ጤና ሁሉ ሰላም አለን ማለት ነው። እኛ ጋር ሁሉም ሰላም ነው። ዛሬ ደግሞ በቪዲዮ ይሄው እንደዚህ የሚመስል ካች ብዬ መጣሁ ማለት ነው። አንዳንዴ ያስፈልጋል እና አንዳንዴ ያስፈልጋል። ኢንሻአላህ ደስ ይል ነበር። ማሻላ ተባረካላ። እኔ ደግሞ ቀስ ብዬ በቃ እንዴ ቀስ ብዬ እንዲህ መሞት አለብኝ ቢቀስ ብዬ የቀረጥኳቸው ነገሩ ማለት ልክ ደግሞ ልክ እንደገባን ነው። ገና አልተዘጋጀም። ይሄ ምክንያቱም እንደዚህ የምታዩትን በኋላ እንዳለ ነው። በቃ አይቢ ክትፎ ዝማሞጃት ምናምን እንዳለ ተደርድሮበት በጣም ነው የሚያምር የነበር። እሱ ፓርት ደግሞ ትናንት ዩቲዩብ ላይ የምከር ደግሞ አሳይቻችኋለሁ። እርግጠኛ ነኝ ያያችሁትም ትኖራላችሁ ብዬ አስባለሁ። እና በጣም ነው የሚያምር የነበረ ውድ ቤተሰቦቼ። እና ይሄ ይመስላል እላችኋለሁ። ከዛ በኋላ ቀጥሎ ደግሞ እዚህ ጋር ማታ አካባቢ ነበረ። አንዳንዴ ያኔ ወልከፍ ያደርገኛል እና ማታ አካባቢ ነበረ። ወደ ደስ አረንጓዴውን ጋርደን አረንጓዴ ቦታ በጣም ነው የምወደው። አረንጓዴ ሳየው ጊዜ ዝም ብዬ ለምንድን ነው አልሞክረውም ብዬ እና ለምን አልሞክረውም ብዬ ከዛ በኋላ ደግሞ በዚህ መልኩ ይሄ አሁን ማታ ነው። ቢያንስ ማታ ማለት እንደውም ማታ ሳይሆን በቀን ሊነጋ ትንሽ ነው የቀረው የነበረ። ግን ሊነጋ ቢያንስ ካላስ ሊነጋ 1 ሰዓት ተኩል በሉት እና ነበር። በጣም ነው የሚያምር ነበር። ሰው ሁሉ ወጥቶ ነበር በዛ ሰዓት ነበር ማለት ነው። እና ኢንሻአላህ እንዴት አያችሁት? ያምራል ወይ? ያምራል። በጣም ነው የሚያምረው። እኔም በጣም ወድጄዋለሁ። ደስ ይላል ማለት አንዳንድ የሆነ ራሳችሁን ሰው
ሰው እንዳለ በሄድ ያ ሁሉ ለምሳሌ ስራ ማለት አስቡ እስቲ ሁሉም ሰው ተሰብስቦ ምን ብሎ ከዛ በኋላ ያን ሰው ሁሉ ብትን ሲል የሆነ በቃ ደስ ይላል። ነገር ደግሞ በቃ እና እንደዚህ ቢያምር ሁኔታ ምናምን ነበር። ወይኔ ትንሽ ልጅ ገብቶብኛል። እንግዳውስ ማድረግ አይቻልም። ይኸው እኔም አለሁ፣ እኔም እዛ ጋር ቁጭ ብያለሁ፣ እኔም ቁጭ ብያለሁ እና በቃ ጓደኞችንም አለን። አያችሁ ይሄው የቅድሙ ዕቃ የነበረበት እንዳለ ጥርግርግ አድርገን አንስተን ምን ብለን በቃ ከዛ የሚወሰድ ዕቃ ብቻ ነው ያለን እና ማብራት የባህር ዛፎቹ ግን ዝባን አለ። የትም ብትሆኑ ባህር ዛፍ ነው በቃ አካባቢውን፣ ሰፈሩን፣ ቤቱ ምናምን ደመቅ ሸብረቅ የሚያደርገው እና ባህር ዛፍ በጣም ነው ያኔ ቤትን ያደምቃል ማለት ነው። እና እንደምታዩ በቃ ሳሩ በቃ ሳር ሳይል አረንጓዴ እንደዚህ ብቻ አሁን ሀገራችን እንደዚህ አይነት ነገር ደግሞ ልጆች መጫወቻ ምሳሌ ግቢያችሁ ሰፊ ያለ ከሆነ እንደዚህ የልጆች መጫወቻ መስራት እንደዚህ የሆነ ሳር ነገር ምናምን በቃ ተሰብስባችሁ ቡና ሻይ ምናምን ከቤተሰብ ጋር ጊዜ ስታሳልፉ እንዴት ደስ አይልም? በቃ ያን ደስ ይላል። በተለይ አሁን ሀገራችን ወላሂ ሁሌም በቃ ሁሌም ምንድነው ችግራችን ምንድነው? ስራ ጠዋት ጀምሮ ስራ የእረፍት ጊዜያችን ስራ ቢያንስ እንኳን በወር ወይ ደግሞ በ15 ቀን እረፍት እንኳን ቢኖረን ስራ ነው በቃ። ግን አስቡት የዚህ ሀገር ፈለገም ቀን ደግሞ ፈለገ ስራ ቢኖርባቸው በእረፍት ጊዜያቸው እንደዚህ ወጥተው በቃ ከልጆቻቸው ከባላቸው ጋር ከጓደኞቻቸው ከቤተሰብ ከፋሚሊ እንዳለ ወጥተው እንደዚህ ፏ ብለው ያሳልፋሉ። ግን እኛ ሀገር አስቡ ውስጥ ሁሌም ስራ መስራት ይላል መፍጋት እና እንደዛ እንዳቸው ያለው የቻለ ጋይስ ቢሰጥ እና ሁላችሁም ከልብ ነው የማመሰግነው። ስለዚህ አንዳንዴ እንደዚህም ደግሞ ግቢ ሰፊ ያላችሁ ወይ ደጅ ላይ ቡና አፍልታችሁ ገዝጉዛችሁ ምናምን ራሳችሁ ፋርጉ ማዳመጥ አለባችሁ እና እንደዛ ነው እላችኋለሁ። በተለይ ሀገራችን ማሻአላ ሀገራችን እኮ ሳር ራስ በጣም ደስ የሚለው አሁን በያም ጋር ደግሞ ያኔ ትክክለኛ ሳር አይደለም፣ ያኔ ፎርጂ ሳር ነው። ግን ቢሆንም ልክ ያለ ስትል ደስ ይላል። ቁጭ ስትሉ ምናምን ራሱ በጣም ነው ደስ የሚለው ማለት ነው። እና ይሁንም እዚህ ከቁጭ ያለ ቦርሳ ይዤ ምናምን ፋፍንደረሽ ብዬ ቀንጤባና ምን አለብኝ ብዬ ለምንድን ነው ባልልም ብዬ ቁጭ ብዬ እና እያየሁ ነበር ማለት ነው። ይህስ ምንድን ነው? ይህ ደግሞ ኢደል አረፈ ቀን ነበር። በጣም የሚገርማችሁ ነገር ማለት ነው ኢደል አረፋ ባለ ነገር ደግሞ ሙሉ ቪዲዮን ትንሽም ስለነበረ ብዙም አልቀረጥኩም። ከዛ በኋላ ደግሞ እዚህ ጋር ማሻላ ተባረካላ በሉ ማሻላ ለሰላታቸው ላይ ቀበላቸው። እዛ ቀን ፕሮግራም ነበር ኢደል አረፋ ባል እንዴት ነው በጣም ነው የሚያምር የነበር የኔ ትዝታ። የሆነ ጊዜ እንደዚህ አንስቼ ማለት ነው ሴትዮዋ አስቆመቸኝ። ከዛ በኋላ ደግሞ በቃ ከዛ ፈራው ማለት ነው መልቀቅም ፈርቼ ነበር። ግን ዘንድሮ ደግሞ ችግር የለውም ቪው እናስገባላችሁ። ትንሽ ነው ግን ብዙም አይደለም ማለት ነው። ግን በጣም ነው የሚያምረው ስባላና ቀደም ኢደል አረፋ ባል በቃ ወንድም ሴትም በአንድ በቅድም ልክ ሆኖ ያኔ ሲሰገድ ሴት የብቻ ነው ያን ከጎን ሆናቸው ነው። ግን ቢያንስ የሆነ በቃ ያለ አይደል የሆነ ደስ የሚል ነገር አለው እና እዚህ ጋር አስቡ ሁሉም በቃ እኔ በጣም የሚገርመኝ ማለት ነው እዚህ ሀገር ማለት ለምሳሌ እኛ ሀገር ከማንም ሆናችሁ ሁላችሁም ቤተሰብ ዘመድ ነው። በቃ መንገድ ላይ ያያችሁት ሁሉ እንደ ራሳችሁ ሰው ነው የምታዩ። ግን እዚህ ሀገር ደግሞ ሁሉም የራሱ ወገን ነው የሚፈልገው። ጎረቤት አሁን ምሳሌ እኛ ኢትዮጵያውያኖች ጎረቤት ካለ አንድ ሰው ጎረቤት ካለ ከጎረቤት ቁጭ ብለን ነው እንደዚህ የምናወር። ግን እዚህ ሆን ብለው ወይ ደግሞ ያክስታቸው ልጅ ወይ ያክስት ወይ ደግሞ ወንድም እህት ምናምን ነው በቃ እንደዛ ነው የሚፈልጉ። ወይ ያክስት ማሞች ልጆች የወንድ ማሞች ልጆች ያኔ የሆነ ዘመዳቸው የተባለ ነገር በቃ የትም ቢሆን ያኔ ይጠባበቃሉ። ቢሄዱም አንድ ላይ ነው። ጎረቤት አምሳሌ እዚህ ጋር ስታዩት አንድ ቤት ጎረቤት የለም። ሁሉም በቃ የራሱ የሆነ ወይ ደግሞ ቤተሰብ ነው ተጠባብቆ ምን ብሎ ሰላታቸው ሰግደው ምን ብለው የሚሄዱ እስትራሃም ሲሄዱ ቢሆን እንደዛ ተደዋውለው ዘመዳቸውን ብለው እንደዛ ነው። ግን እኛ ሀገር በቃ ደስ ይላል። ብቻ የኛ ሀገር ደስ ይላል። እዚህ ሀገር በቃ የራሳቸው ወገናቸው ብቻ ነው በቃ። ከዛ ውጭ ደግሞ የማንን ህይወት አይዶንት ኬር አያገባቸውም።
ማለት በቃ ምንም ዞር ብለው ከነዛ ገስቲ ዛሬ ጎረቤቴ አምጥቼ ቡና ላፍላ ላስደስታል ጨዋታ ምናምን አይሉም። ከዛ በኋላ ደግሞ በአረፋ ቀን አንዳንዶቹ አላህ ጋር ደግሞ አላህም ጋር ደግሞ የወፈቃቸው ደግሞ ሩህያ አርደው ምናምን ስጋ ያካፍላሉ። ምግብን ቢሰሩ ምናምን የሆነ ነገር ያን ይሰጣሉ። ሁለተኛ ደግሞ ሀላዋ ምናምን አሁን የዛሬ ይድ ቀን ነው መሰለኝ ወለ በጣም ከደው የሁሉም የሴቶቹ ምናምን እንደዚህ ይሁን ያካፈሉ ነበር። ግን ዘንድሮ ደግሞ እኛ ደግሞ አልደረስንበትም እላችኋለሁ። ለምን እንዳልደረስንበትም አልተሰጠንም። የሆነ ልጆች ምናምን እያካፈሉ ነበር በቃ አልተሰጠንም ማለት ነው። ግን መስጠት ነበረባቸው ከለከሉን። እና መስጠት ነበረባቸው ከለከሉን ማለት ነው። ኢንሻአላህ ቤተሰብ እዚህ ጋር በጎን አድርጌ የቀረጥኩት እሱ ያምራል ማለት ነው። ያኛው ደግሞ ዝም ብሎ ምናምን ነበረ ማለት ነው። በጎኑ የበለጠ ያምራል። የቲክቶክ ብዬ ነው የቀረጥኩት ነው። ቲክቶክ ላይ ለቀዋለሁ ኢንሻአላህ። እና በጣም ነው የሚያምረው። ይላል 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 እና ኢንሻአላህ ቤተሰቦቼ ሁላችሁም ከልብ ነው የማመሰግነው። ላይክ ስለምታደርጉልኝ፣ ሼር ስለምታደርጉልኝ፣ ሼር የሚያደርግም የለም። ሼር ለምንም ሼር እኔም ስላነሳብኝ ሼር የሚያደርግም የለም። ሆኖን ቀረ ምንም ማለት አይደለም ኢንሻአላህ። ስለዚህ አሁንም ቢሆን አበረታቱኝ። ሰዓት ነው የምፈልገው። አሁን ራሱ ላይቭ ለመግባት ጊዜም ስለሌለኝ ነው እንጂ ላይቭ ገብ ደስ ይለኝ ነበር። ግን ላይክ አርጉልኝ፣ ሼር አርጉልኝ፣ ተው አበረታቱኝ እላችኋለሁ ፋሚሊ። የዛሬ ቪዲዮ ይሄ ይመስላል። ከወደዳችሁት የምር ከወደዳችሁት ላይክ ሼር አርጉልኝ፣ አበረታቱኝ። በቃ ግን ሰዓት ነው የሚፈልገው ለንቻለ። ለማንኛውም እለቃለሁ ያኔ ቪዲዮ ላይቭ ነው መግባት አለብኝ ይመስለኛል። ግን ሰዓትን እስቲ ሰዓት የሚያውቅ ሰው ካለ ወይ ንገሩኝ። እና ይሄ ይመስላል። እንዴት አያችሁት? አዱንያ ይላል። አዱንያ ፋ ሙቪ አዱንያ ፋ ይናል ነበር አይደል? ሙቪ አዱንያ ፋ ይል ነበር። አሁን ደግሞ በዛ ምድር ጣባት ነው የሚባለው በጉራጉኛ ቢጥር ጣባት። እንግዲህ ታውቃላችሁ ይመስለኛል። ሻይ ማዝር አይታም ያፉና ቸንካ አልማ ተጀመነደታም እዚህ ጋር የምታዩትን የኔ ነው። ጽኔ ጥብስ ክትፎ ጥሬ ያን እዛ ጋር ምን ሁለት ጥብስ ነው እንዳትሉ፣ የኔ ነው። የኔ የተዘጋጀ ነው። እኔ ጥሬ ነው አልበላም። የወቶች እዚህ ጋር አለ ክትፎ ማለት ይሄ ነው። ያኛው ደግሞ ምንድነው ሁለት ክትፎ ምናምን አለ ወይ ካላችሁ፣ ያኔ ባይሆን የቅቅል አለ ቅቅል ክትፎ አለ ማለት ነው እዛ ጋር ያለውን። ስለዚህ የኔ ነው ይማን ነው። ስለዚህ እንደዚህ ድርቅ አድርጌ ነው የምበላ። ክትፎ አልበላም። አያችሁ ከማን አንሺ 2 ቀን ነው የበላሁት አስቀምጬ 2 ቀን ምሳዬ ራቴ። ቅቤ እወዳለሁ። ቅቤ ስለምወድ በደንብ አደረጉልኝ። ቅቤ እወዳለሁ፣ ግን በስመል ከበላችሁ በኋላ ጨጓራ ነው እንጂ ቅቤ በጣም ነው የምወደው። የራሴ ይገርመኛል። እና ወደ ኢማን ፋሚሊዎች ሁላችሁም ከልብ ነው ማመሰግነው። ላይክ አድርጉ፣ ሼር አድርጉ። ስለዚህ
እናንተም ቤታችሁ ከፋሚሊ ጋር እዚህም ሀገር ብትሆኑ ወጥታችሁ ከጓደኞቻችሁ ያኔ ወይ ስትራሃ ወይ ደግሞ ትልቅ ግቢ ካላችሁ ስንዱቅ ምናምን ካላችሁ ዘነበሉ። ሀገራችን ደግሞ ያላችሁ ከሆነ ወደ ሀገራችን ማሻላ ለምሳሌ ገጠር ብትሄዱ ማሻላ ጓሮ ላይ ሄዳችሁ ፈርሻችሁ ወይ ደጅ ላይ ቡና አውጥታችሁ ፈርሻችሁ ገና ደስ ነው የሚለኝ እንደዛ ወላሂ በቃ ከቤተሰብ ጋር እንደዚህ ፈርሽ አድርጋችሁ ቡናችሁ ምናምን ጭጭ ሲያደርጋችሁ ተጫወታችሁ ብቻ ይሁን በቃ ውስጥ ይሁን ትዝት ይኖራል። በተለይ አረፈ በሄዳችሁ ሰዓት ከቤተሰብ የምታሳልፉትን ነገር እስከ መቼ ማትረሱት። በቃ አመት ያ ነገር ያስታውሳል ወይ አምና እንዴ እንደዚህ ነበር ምናምን በቃ ጥሩ ትዝታ አሳልፋችሁ ትሄዳላችሁ ማለት ነው። ግን በቃ ምንም ነገር ሳያስሩ ወይ የሆነ ተጨቃጭቃችሁ እንኳን ብትጨቃጨቁ ራሱ ወይኔ እዛ ቀን እንዴት ነው ነበር እንዴት ነው የሚያስጠላን አይደል የምትሉ በቃ እና ስለዚህ በአመት ባል ይሁን ወይ ቤተሰቦቻችን ለማስደሰት ስትሄዱ የሆነ ጥሩ ትዝታ እንደሚኖረን ጥሩ ነገር አሳልፈን መለየት አለብን ብዬ አስባለሁ። እና ኢንሻአላህ ውዶቼ ሁላችሁም ባላችሁበት ቦታ ያን አላህ ይጠብቃችሁ እላለሁ። አላህ ይጠብቃችሁ፣ እኛም እንደዛው አላህ ይጠብቀን። በቃ ነገሩ እዚህ ጋር እንዳልተሸፋፍነዋል ወንዶች ነው እንጂ እንደዚህ ቪዲዮ የሰራሁ ቪዲዮን ፕሮግራም እንደዚህ አስገብቼላችኋለሁ። እና ውድ ቤተሰቦቼ በዚህ መልኩ ቪዲዮ ጨርሻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።